ከዛሬ 5 ወር በፊት ጊፍት ሪል ስቴት እዚሁ ለጋር ሳይታችን ላይ የሚገኘውን በአንድ አመት ከ6 ወር የሚያስረክበውን ህንጻ ለሽያጭ ሲያወጣ ለብዙዎች ግራ የሚያጋባ ነበር። ዛሬ ከ5 ወር በኋላ ይሄ ሳይታችን 14ኛ ፎቅ የግንባታ ሂደት ላይ የሚገኝ ሲሆን እስከ 7ኛ ፎቅ የሚደርሱ ህንጻዎቻችን ደግሞ ቤታቸው ፓርቲሽኖች ተሰርተው ይገኛሉ። በዛሬው ቪዲዮአችን ጊፍት ሪል ስቴት ለጋር ላይ ያስገነባ የሚገኙ ቤቶችን በምን ያህል የስራ ሂደት ላይ ይገኛሉ የሚሉትን አብረን እናያለን። ተከታተሉ። ሰላም ጤና ይስጥልን የዩቲዩብ ቻናላችን ተከታታዮች እንደምን ሰንብታችኋል? ዛሬ የምንገኘው ጊፍት ሪል ስቴት ከአዲስ አበባ መስተዳድር ጋር በመተባበር እያስገነባ የሚገኘው የለጋር ሳይታችን ነው። የለጋር ሳይታችን 85000 ካሬ ላይ የሚያርፍ በጣም ትልቅ መንደር ሲሆን በውስጡም የልጆች ትምህርት ቤት፣ ትልቅ ስቴዲየም፣ መዋኛ ገንዳ እንዲሁም ኑሮን ዘመናዊ የሚያደርጉ ፋሲሊቲዎችን የያዘ መንደራችን ነው። የጊፍት ሪል ስቴት የሚገኝበት ቦታ ለጋር ባቡር ጣቢያ ፊት ለፊት አሁን ኤግል ሂልስ ግንባታ እያከናወነበት ባለው ፊት ለፊት ቦታ ላይ ሲሆን ሁለት መንገዶችን የሚያቋርጡት ይሆናል። አንደኛው መንገዳችን ከቄራ መጥቶ ወደ ፒያሳ የሚያወጣው ዋናው መንገድ ሲሆን ሁለተኛው ደግሞ ከሜክሲኮ መጥቶ ወደ ቦሌ ደንበል የሚወስደው መንገዳችን ነው። እዚህኛው ሳይታችን ላይ እንግዲህ ወደ 1.3 ሄክታር አካባቢ የመንገድ ማስፋፊያ ፕሮጀክት ያለበት ሲሆን ሰፈራችን በሚጠናቀቅበት ጊዜ 30 ሜትር መንገድ በመካከሉ የሚያልፍ ሆኖ የሚገነባ ይሆናል። በዚህ መንደራችን 7 ግንባታ እየተከናወነባቸው ያሉ ህንጻዎች ያሉ ሲሆን በአምስቱ ላይ ደግሞ ጊፍት ሪል ስቴት ለሽያጭ ያወጣቸው ሳይቶቻችን ናቸው። ከጀርባዬ የምትመለከቱት ከዛሬ 5 ወር በፊት በአንድ አመት ከ6 ወር አጠናቀን ለማስረከብ ሽያጭ ላይ ያወጣ ነው ህንጻ ሲሆን ይሄ ህንጻችን እንግዲህ ከ5 ወር በኋላ 14ኛ ፎቅ ላይ የስትራክቸር ስራ የደረሰ ሲሆን 7ኛ ፎቅ ላይ ደግሞ እንደምትመለከቱት የፓርቲሽን ስራ ላይ ደርሰናል። እስከ 30 ሜትር ስፋት እንዲኖረው ተደርጎ የሚሰራው የመንገድ ማስፋፊያ አሁን የምንገኝበት መንገድ ሲሆን ይሄ መንገድ አሁን ከሜክሲኮ በጋዜቦ አደባባይ ወደ ቦሌ ደንበል የሚወስድ መንገድ ነው። ይሄ መንገድ በሚጠናቀቅበት ጊዜ እንግዲህ 30 ሜትር ሆኖ ከህንጻዎቻችን ጫፍና ጫፍ ተደርጎ የሚሰራ መንገድ ይሆናል። ከመንገዱ ባሻገር እዚህኛው ግቢያችን ውስጥ እንግዲህ እንደምታያቸው 4 ህንጻዎች ግንባታ እየተከናወነላቸው ሲሆን 3ቱ ለሽያጭ የወጡ ህንጻዎቻችን ናቸው። እነዚህ ከጀርባዬ የምትመለከቷቸው ከዚህ በፊት በ3 አመት ለማጠናቀቅ ሽያጭ ላይ ያወጣናቸው የብሎክ 8 እና የብሎክ 6 ህንጻዎች ሲሆኑ በግራዬ በኩል ደግሞ እንደተመለከታችሁት የብሎክ 2 ህንጻ ግንባታ ላይ ይገኛል። እነዚህ ህንጻዎች እንግዲህ ከዋናው መንገድ አጠገብ የሚገኙ ህንጻዎች ሲሆኑ አሁን በመታያቸው መልኩ ግንባታ እየተከናወነላቸው ይገኛሉ። ብሎክ 6 እና ብሎክ 8ን ተከታተሉኝና እንመልከታቸው። እሺ ተመልካቾቻችን እንግዲህ ይሄኛውን ሳይታችን እንደምትመለከቱት ወደ ቦሌ መንገድ በሚሄደው ዋና መንገድ ላይ የሚገኙ 2 ህንጻዎቻችን ናቸው። በዚህኛው በኩል የሚገኘው ብሎክ 6 የሚባለው ህንጻችን ሲሆን በዚህኛው በኩል የሚገኘው ደግሞ ብሎክ 8 የምንለው ህንጻችን ነው። እንደምትመለከቱት እንግዲህ ብሎክ 6 ላይ የ6ኛ ፎቅ ስራ እየተጀመረለት ሲሆን ብሎክ 8 ላይ እስከ 9ኛ ፎቅ ድረስ የስትራክቸር ስራ እየተሰራ ነው። በተጨማሪነት አሁን እንደ አዲስ ደግሞ የብሎኬት ስራ ድርደራ እየተጀመረበት ይገኛል። ከጀርባ የምትመለከቱት ብሎክ 2 የሚባለው ህንጻችን ሲሆን ይሄኛው ህንጻችን በቅርብ ከወጡት 2 ህንጻዎች ውስጥ አንደኛው አማራጫችን ነው። ተመሳሳይ እንደ ብሎክ 1 ሁለቱንም መንገድ አማራጭ ማለትም
የቦሌንም የፒያሳንም መንገድ አማራጭ ይዞ የሚገነባ ሲሆን ከመንገድ ባሻገር በሚገኘው ግቢያችን ውስጥ የሚገኝ ህንጻችን ነው። ከጀርባ የምትመለከቱት ለመጨረሻ ጊዜ ለሽያጭ ያወጣነው የብሎክ 9 ህንጻችን ነው። እንደምትመለከቱት ተመሳሳይ ዲዛይን ያለው 21 ወለል ያለው ህንጻው ነው የሚገነባ ነው። ፈርስት ፍሎር ላይ አሁንም ለሽያጭ የወጡ የንግድ ሱቆች ያሉበት ህንጻችን ነው። ከሶስተኛ ጀምሮ እንደተለመደው እስከ 21ኛ ድረስ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ቤቶች የሚገኙበት ነው። ይሄኛው ህንጻችን ትንሽ ለየት የሚያደርገው ወደ ጀርባ ወደ መስቀል አደባባይ እይታ ያለው ህንጻ ሆኖ መሰራቱ ነው። እንደምታዩት እንግዲህ በአጭር ጊዜ ውስጥ ስራው በዚህ መልኩ እየተሰራ ይገኛል። እንግዲህ ተመልካቾቻችን እንደተመለከታችሁት ይህ የለጋሃር ሳይታችን በጣም በፈጣን የስራ ሂደት ላይ የሚገኝ ሲሆን ይህንም ለማድረጋችን ትልቁ ምክንያታችን ከጀርባ የምትመለከቱት ፓቺንግ ፕላንታችን ነው። ይሄ ፓቺንግ ፕላንት እንግዲህ ከዚህ በፊት ከሌላ ቦታ ስናስመጣ የነበረውን ኮንክሪት ጊዜውንም ገንዘቡንም የቆጠበልን ሲሆን ከዚህ በፊት ከሌላ ቦታ ስናመጣ የሚወስደውን ገንዘብና ጊዜ በመቆጠብ እዚሁ ሳይታችን ላይ በፍጥነት ስራችንን እንድንሰራ ያገዘን የሚገኝ ምክንያት ነው። ከሳይት ጉብኝት ወደ ቢሮአችን ተመልሰናል። የሳይታችንን ሂደት ካየን በኋላ እነዚህ ቤቶች በምን ያክል ዋጋና በምን አይነት ያከፋፈል ሂደት እየተሸጡ እንደሆነ ለማየት እንሞክራለን። እንግዲህ ሳይታችን ላይ እንደተመለከታችኋቸው ከ1 ዓመት እስከ 3 ዓመት የሚረከቡ ቤቶችና የንግድ ሱቆችን እየገነባን ሲሆን ቀድመን የምናስረክበው የብሎክ 1 ህንጻችንን ይሆናል። እስከ 2 ዓመት ከ6 ወር ባለው ጊዜ ውስጥ የሚረከቡ ህንጻዎቻችን ብሎክ 6 እና ብሎክ 8 ሲሆኑ እስከ 3 ዓመት ባለው ጊዜ ውስጥ የሚረከቡት ደግሞ ብሎክ 2 እና ብሎክ 9 ይሆናሉ። ብሎክ 1 ላይ ቤቶችን የምትፈልጉ ደንበኞች 25% ቅድመ ክፍያ እንዲሁም ደግሞ የንግድ ሱቆች ለምትፈልጉ እስከ 30% የሚደርስን ቅድመ ክፍያ መክፈል የሚኖርባቸው ሲሆን ቀጣይ ክፍያዎች ደግሞ በ8 ወር ውስጥ በየ2 ወር ልዩነት ተከፍሎ የሚጠናቀቅ ይሆናል። ሌሎች የረጅም ጊዜ አማራጭ ላይ ቤቶችን የምትፈልጉ ደንበኞች 9% ቅድመ ክፍያ መክፈል የሚኖርባቸው ሲሆን ቀጣይ ክፍያዎች ቤቶቻችሁን እስከምናስረክባችሁ ባለው ጊዜ ውስጥ በግንባታ ሂደት የሚከፈል ይሆናል። የረጅም ጊዜ አማራጭ ላይ ቤቶችን የምትገዙ ደንበኞች እስከ 45% የሚደርስን የባንክ አማራጭ ይዘን የመጣን ሲሆን ብሎክ 1 ግን ምንም አይነት የባንክ አማራጭ የሚኖረው አይሆንም። አሁን ሳይታችንን እየሸጥንበት የሚገኘው ዋጋ ብሎክ 6 እና ብሎክ 8 ላይ በካሬ 137 ሺህ ብር እንዲሁም ብሎክ 2፣ ብሎክ 9 እንዲሁም ብሎክ 1 ላይ በካሬ 141 ሺህ ብር በሚደርስ ዋጋ ነው። እነዚህም ቤቶችና የንግድ ሱቆችን ለምትፈልጉ ደንበኞች አንድ ደስ የሚልን ዜና ይዘን መጥተናል። ይህም ደግሞ ጊፍት ሪል ስቴት ሁለተኛ የ2018 የሽያጭ መርሃ ግብሩን ለማካሄድ ከመስከረም 28 እስከ ጥር 8 ድረስ ቀን መቁረጡ ነው። ከዚህ በፊት የዚህ ቻናል ተከታታይ የሆናችሁ ደንበኞች እንደምታስታውሱት ጊፍት ሪል ስቴት እነዚህን የሽያጭ መርሃ ግብሮች እያከናወነ ታላላቅ ቅናሾችን እያደረግን ነበር። አሁንም በሚካሄደው የሽያጭ መርሃ ግብር ለገሃር በሚገኙ ቤቶቻችን ላይ እስከ 20% የሚደርስን ቅናሽ ያደረግን ሲሆን የረጅም ጊዜ አማራጭ ያሉባቸው ቤቶች ላይ ለምትገዙ ደንበኞች ቅድመ ክፍያ እስከ 5% ድረስ ዝቅ አድርገናል። ስለዚህ በእነዚህ ቀናት ቤቶችን የምትገዙ ደንበኞች ለገሃር ላይ ከ110 ሺህ ብር የካሬ ዋጋ ጀምሮ የሚሸጡ ሲሆን ከ1 ሚሊዮን ጀምሮ እስከ 4 ሚሊዮን ድረስ የሚደርስን ቅናሽ በእያንዳንዱ ቤት ላይ አድርገን እንጠብቃችኋለን። የለገሃር ሳይትን መጎብኘት የምትፈልጉ እንዲሁም ደግሞ ለዚህ ለሽያጭ መርሃ ግብር መመዝገብ የምትፈልጉ ደንበኞች ከታች በሚገኙ ስልካችን በመደወል ማግኘት የምትችሉ ሲሆን ቀጣይ በሚኖረው የሽያጭ መርሃ ግብራችን ላይ ሰፋ ያለ ማብራሪያን ይዤ በዚህ ቻናላችን እመጣለሁ። እስከዛው መልካም ጊዜ። ጊፍት ሪል ስቴት ማህበረሰብን እንገነባለን።